ደናምሹ ስነ ጽሁፋዊ ውበታቸው ኪነ ጥበባዊ ደምግባታቸው የጠለቀ ምርምራቸው ህሊናዬን ከሚያሳርፈው አይምሮዬን ከሚያጠግበውና ከወርቃማ ሐሳባቸው ፍልቃቂ የሚያስጌጡን ከወይናማ አይምሮአቸው ጭማቂ የሚያጠጡን ብዙ ምሁራን የሚጽፉበት ፍትህ የሚባል መጽሔት አለ። በየሳምንቱ ቅዳሜ የሚወጣ እኔ ፖለቲካው ምኑን እንዳትወስዱብኝ እዛ ጋር እኔ የምፈልገውን ከቀፎ ወስጄ ሰፈፉን ትቼ ነው የምወጣው። ከነ ሰፈፉ እየበሉ የሚታመሙ ካሉ እኔ ያገባኝ እና እዛ መጽሔት ላይ በጣም ብዙ ምርምሮች ይጻፋሉ። በጣም ይገርመኛል። ብዙ ጊዜ እከታተላለሁ እና እነዚያ ሰዎች 2፣ 3፣ 4 ገጽ ለመጻፍ ብዙ ሺህ ገጽ መጽሐፍ አንብበው ቀደው ተንገላተው እንቅልፋተው አረፍተ ነገር ከአረፍተ ነገር አስማምተው ንባቡ ጆሮ እንዳይጎረብጥ ኃይለ ቃሉ አይምሮ እንዳይበጠብጥ የሚጻፈው ነገር ህሊናን እንዳያቆስል ተጠንቅቀው የሚጽፉ ይመስለኛል። እንግዲህ የቱ ነው ሲያዩት የሚባለው እንግዲህ እኔ አሁን እዚህ ሁኜ ስለማየው ነው። ምናልባት ቢሮ ሆናችሁ ስታዩት ደግሞ ሌላ ሊሆን ይችላል። ፖለቲካ ሆናችሁ ስታዩት ደግሞ ሌላ ሊሆን ይችላል። አንድ ሰው እንጦጦ ላይ ሆኖ አዲስ አበባን አይቶ ማየዋት ሊል ይችላል። መርካቶ መሀል ሆኖ አየሁት ሊል ይችላል። የሆነ ቦታ ሆኖ ሲያዩት አንድ ነገር ይለያያል። እኔ ካየሁበት አንጻር ነውና እዛ ላይ ዶክተር ሄሮን የሚባሉ ረዳት ፕሮፌሰር ናቸው። አላውቃቸውም በአካል ምናልባት ስለሚያውቃቸው ነው ፕሮፓጋንዳ የሚነዛው ብላ ስሜ እንዳታጠፉ። አላውቃቸውም። ምናልባት እንደዚህ አይነት ሰዎች ደግሞ አካላቸው መታወቅ የለበትም። እንደውም ሰው ከሚስቱ ውጭ አካል ምን ያደርግለታል? ምን ሀሳቡን መውሰድ ያለበት የሌላውን መታወቅ ያለበት። ብዙ ጸሐፊዎች እኮ አናቃቸውም እኮ አይደለም፣ ግን ሀሳባቸውን በየጊዜው ጭማቂውን እንጠጣለን። እውነቱን ለመናገር እንቅልፋተው የጻፉት እኔ አሁን ይገርመኛል። አንዳንድ ጸሐፊዎች የዛሬ 20 ዓመት 30 ዓመት ተጽፈው እንደ አዲስ ህሊናን የሚያሳርፉ አይምሮን የሚያሳርፉ ጽሁፎች ይጻፋሉ። እና እዛ ላይ እኚህ ዶክተር ሄሮን የሚባሉት ሰው የዛሬ 4 ወር 5 ወር 6 ወር ሊሆን ይችላል እዛ ላይ ጠቅላይ ሚኒስትሩ የዘመቱ ሰሞን እንደተጻፈ ያስታው መቼ እንደዘመቱ ስለሚታወቅ በዛ ያዙልኝ። እንግዲህ የሰገሌ ጦርነት እንደሚባለው አይነት ማለት ነው። የአድዋ ጦርነት እንደሚባል ጠቅላይ ሚኒስትሩ የዘመቱበት ሰሞን የተጻፈ ጽሁፍ ነው። እዛ ላይ ከሀሳቡ እንደተረና እዛ ላይ ምን ብለዋል? ስለ እንግሊዝኛው ጥራት ንባባዊ ፕሮግራም ይሄ ጉድለቱን ለእንግሊዝኛ ተናጋሪዎች ተወላቸዋለሁኝ። ግን የወተር ዳይመንድ ፓራዶክስና ሚዲያዎቻችን የሚል ርዕስ ጽፈዋል ሰውዬው። በጣም ደስ የሚል ጽሁፍ ፈልጋችሁ ብታነቡ። በነገራችን ላይ ፍትህ መጽሔትንም ሆነ አዲስ ዘመን ጋዜጣን ስታነቡ እንደ ማቴዎስ ወንጌል አይነበብም። ብዙ ሰው የሚቀልጠው እንዲያነበበ ነው። እንዲህ አይነት ንባብ ስታነቡ ወንፊት ይዛችሁ ማንበብ አለባችሁ። ወንፊት ታውቃላችሁ ሴቶቹ? የወንፊት ዓላማው ምንድን ነው? ምንና ምን መለየት ነው? ለምሳሌ እንደዚህ እየተደረገ እንዲደረግና ከስር የሚወርደው የሚፈለገው ነው የሚወርደው። የሚፈለገው ወዴት ይወርዳል? ወደ ታች። ንባብ ስታነቡ ጭንቅላት ወንፊት ያደርግና የማይፈለገውን ያስወግዳል፣ ወደ ውስጥ ያስገባል። መጽሔት ሲነበብ እንደዛ ነው የሚነበበው። አሁን ፍትህ መጽሔትን ሳነብ ወንፊት አዘገ የማልፈልጋቸው ጽሁፎች ሲመጡ ይሄኛው አልፈልግም ምን ሌላ የሚፈልገው ስለሚሉ ለዛ ተውለታለሁ። ይሄ ለምሳሌ አንድ ጠረጴዛ ላይ ቀይ ወጥ ቢደረደር ደጋሹ ቀይ ወጥ እኔ ጨጓራን አሞኛልና ቀይ ወጥ አልሰራም ማለት አይችልም። ምክንያቱም ተጋበጭ ጨጓራ አላመመው፣ እሱ ነው ያመመው። ስለዚህ ላይ ጸሐፊዎቹ የሚፈልጉትን ጽፎ እኔ የማልፈልገውን እተወዋለሁኝ። እና እኔ ብዙን ጊዜ አሁን እዛ ሀገር የተጠናወተን ምንድነው አንድ ነገር ስንደግፍ እስከ ወዳኛው ወይም ሞት ብለን ነው የምንደግፈው። አይደገፍም። ወይም ሞት ተብሎ የሚደግፈው እግዚአብሔር ብቻ ነው መታመን። ከዛ ውጭ ያለው እኔ አክቲቪስቱን ኧረ በደንብ አጨብጭቡ። አሁን እኔ የዛሬ 97 ዓመተ ምህረት አንድ አርብ ቀን የማስተምርበት ኮሌጅ በር ላይ ቆሜያለሁ። በእኛ በር ላይ ወደ ቤተክርስቲያን ይታለፈ እናቶች እያለፉ ነው። እናቶች ስታት እንደምታውቁ ሲደግፉ ከልባቸው ነው፣ ሲያምኑ ከልባቸው ነው። ደስ የሚለው ነገር አሁን ሲሳለሙ እናቶች አይታቸው እንደሆነ በግንባራቸው ተደፍተው አፈሩን እየዳበሱ ነው። ይሄ የከተማ ወጣት ግን ሲሳለም እንዳርጎ ነው፣ አፈር እንዳይነካው ነው። በዘዴ የብልጠትና እንደዚህ ፈውስ ማናገው ለዚህ ነው። እና እዛ ሴቶቹ ሲያልፉ በሐዘን ድምጽ ነው የሚያወሩት እና እንደው ልደትዬ እያሉ ያወራሉ። ልደትዬ እንግዲህ እኛ የጳውሎስ ነው አቦይ ናቸው ቤተክርስቲያኑና ልደትዬ ዝመጣች እንደ ብዬ ለካ ያን ሰሞን አቶ ልደቱ ታስረው ነበር። እና ምንድነው ብዬ ሳጣራ ችግሩ እንደዛው ነው። አሁን
በ97 ያ እንደዛ ሆኖ ታሰረ ተብሎ እንደዛ የተሆነለት ሰው ዛሬ በዛ መንደር ሲያልፉ ምን እንደሚፈጠር አላ ያን ጊዜም ልክ አይደለም። ሰምታችሁ በደንብ ስሙኝ። ያን ጊዜም ልክ አይደለም፣ አሁንም ልክ አይደለም። ሰውን ስትደግፉ እንደ ሚካኤል እንደ ገብርኤል አይደገፍም። ወልደ ሚካኤልና ሚካኤል ሊምታቱባችሁ አይገባም። እኔ ልቤን ብርግድ አድርጌ የምከፍተው ለድንግል ማርያም እንጂ ለገብረ ማርያም አይደለም። ለገብረ ማርያም ገርበብ ነው ማረግልኝ። ምን ወጣኝ ከነ ምናምኑ ልቤ ውስጥ እንዲገባ አልፈቅድለትም። ስለዚህ አንድን መጽሐፍ ስታነቡ የፖለቲካ ሊሆን ይችላል፣ የታሪክ ሊሆን ይችላል። አንዳንድ ወጣት እኮ አንድ ሰሞን ትዝ ይላችኋል። ከዚህ በፊት ሌላ ሚዲያ ላይ አንስቼዋለሁ። ክብር 15 ደቂቃ ሞላን። 15 ደቂቃ ነው ያለች። በጣም የተንዛዛ ሰዓት ነው ለነገር 15 ደቂቃ እና አንድ ሰሞን ትዝ ይላችሁ የኦሾ መጽሐፍ ትዝ ይላችኋል። አንድ ሰሞን ወጣቱ ሁሉ እሱን እያነበበ ፂሙን እያንሸረገገ ልብሱን እያጎሰቆለ እየቆሸሸ እየሸተተ እየከረፋ መሄድ ጀምሮ ነው ብንገርማቸው። አሁን ኦሾን ለማንበብ እኔ ዝም ብልክ ብሎ ኦሾን የሚያነበሱ ምን እንደሚሰታቃለ ጧት ማለዳ ተነስቶ ደረቅ ጠጅ በባዶ ሆኖ የሚጠጣ ሰው ይመስላል። ሳይ መጠጣት ኃጢአት ነው በጥቅሉ ግን ቢያንስ ግን ኃጢአትነቱ እንኳን ቢቀር በሽታ እንዳያመጣ በልቶ መጠጣት አለ አይደለ? ስለዚህ ብድግ ብሎ ኦሾ አይነበብም። ወደ ኦሾ ለመድረሻ መጎዝጎዝ አለበት አንድ ሰው። ስለዚህ እኔ መጽሔት ስታነቡ አክቲቪስትም ስትደግፉ ምንም ስትደግፉ ብርግድ አድርጋችሁ ልባችሁ አትክፈቱ። እኔ አልከፍትም። ምን ወጣ ብዬ ነው የምከፍተው? ገርበብ አድርጌ ነው የምከፍተው። ሲወጣ ይወጣል፣ መልሼ እዘጋለሁ። ሌላ እውነቴን ነው የምላችሁ። አንዳንድ የምንወያያቸው ሰዎች አሉ። ጫፍና ጫፍ የሆኑ ሰዎች እድል የሆነው እንዳጋጣሚ ጫፍና ጫፍ የሆኑ ሰዎች መካከል ግባባለሁኝ እኔ እና ሁሉም ሲያወሩልኝ አንዱ ይመጣና ስለሆነ ሰውዬ እኔ በእውነት እኛ ጋር እየበላ እየጠጣ እየለበሰ እንደኛ የሚንቀሳቀስ ሳይሆን ክንፍ ያወጣ መልአክ አድርጎ ይስላችሁ። ያኑ ሰውዬ ደግሞ ሌላ ሰው ደውሎ ቀንድ አውጥቶ ሰይጣን ሆኖ በቃ የገሃነም ዘበኛ አድርጎ ይስልላቸዋል። እኔ ግን ሁለቱንም አልቀበልም። ሰውዬው መልአክን ክንፍ ያወጣ መልአክም አይደለም፣ ቀንዳም ሰይጣንም አይደለም። እንደናንተ መንደር የሚኖር ሰው ነው። ሰው ማለት ደግሞ የሚያለማ የሚያጠፋ የሚክብ የሚንድ የሚያነድ የሚያበርድ ነው። ስለዚህ ምሁሩ የጻፉት ምንድነው? በአጭር ቋንቋ በጥንት ግሪኮች የጥንት ግሪኮች ፈላስፎቹ በከተማው የተንሰራፈው ዋልጌነት፣ ቸለልተኝነት፣ ለጊዜያዊ ጉዳዮች ትኩረት መስጠት፣ ቋሚ ነገሮችን መርሳት፣ ቋሚ ጉዳዮችን መርሳት፣ የህዝቡ መዘናጋት አሳዘናቸውና ይሄን ቅድም የነገርኳችሁ የወተር ዳይመንድ ፓራዶክስ ፍልስፍና የሚለውን ሐሳብ አመነጩ። እንግዲህ የዛሬ 2000-3000 ዓመት ሊሆን ይችላል። ፍልስፍና ምንድነው? ጽንሰ ሐሳቡ ወተር መቼም ታውቁታላችሁ አይደል? ማይ ነው ወይም ውሃ ነው አይደል? ሌላም ቋንቋ አለው ማለት ነው። ውሃ ማለት ነው አይደለም? ለእናንተ የመተርጎም አይጠበቅ። ዳይመንድ ደግሞ ምን አልማዝ ነው አይደለም? አልማዝ በጣም ውድ ነው። ውሃ በጣም ርካሽ ነው። በጣም አስፈላጊው ግን ማን ነው? በጣም አስፈላጊው ማን ነው? ስለዚህ ፈላስፎቹ የግሪክ ፈላስፎች ሊሉ የፈለጉት ምንድነው? ህዝባችን ህይወቱን የሚያስቀጥልለትን ውሃ ንቆ ጆሮ ላይ ለሚንጠለጠል አልማዝ ቅድሚያ ሰጥቷል። ለምሳሌ ቅድም ቤተልሔም አራስ ናትም አርክቴክት ናትም ተብሏል። እንግዲህ ሰው ምን ጻም ትሰራለች ማለት ነው በሌላ ቋንቋ አይደል? በአራስነቷ ሰው ሰርታለች፣ በአርክቴክቱ ደግሞ ህንጻ ትሰራለች። ሁለቱንም መገንባት ቀላል አይደል? ባሏ እድለኛ ነው እውነቱን በነገራችን ላይ ከዛ ቀደም ብሎ የቀረበው ሐሳብ ምንም አልገባኝም። ይገርማችሁ አይን ይጠይቃል ማለት ነው። እና ምን ለማለት እንደፈለጉ ወጣቶቹ አልገባኝ። አይናሞቹን ጠይቄ ለመረዳት ሞክራለሁኝ። ጊዜን አባክኛለሁና ያንን መከፈል እፈልጋለሁኝ። አልገባኝም ሐሳቡን። ጥሩ ሐሳብ ነው ያቀረቡት፣ ግን እኔ ስላልገባኝ ነው። ምክንያቱም ለእኔ ብቻ አላቀርቡ ለእናንተ ጭምር ስለሆነ የገባችሁ ገዝታችኋቸዋል ሐሳቡን። እኔ ደግሞ ጠይቄ ገዛችኋለሁኝ። እና ምንድነው አሁን ለምሳሌ ይሄን ሰሞን ቅድም ቤተልሔም እንዳነሳቸው አሁን ሐሙስ ማን ነው ሰኞ ዕለት የቫላንታይን ዴይ ነው፣ የፍቅር ቀን። እውነቱን ለመናገር ቀኑን በራሱ ማክበሩ አይደለም አደገኛው። ይሄንን እኔ ከዚህ በፊት አንድ ሚዲያ ላይ ተናግሬያለሁኝ። እኔ ወለል ብላ ተበርግዳ የተከፈተች ሀገርም ተከርችማ የተዘጋች ሀገርም አታስፈልገን። ገርበብ ያለች ሀገር ታስፈልገናል። የሚያስፈልጋትን የምታስገባ የማያስፈልጋት የምትከላከል። ለምሳሌ እኔ ሰሞኑን አሜሪካን ሀገር አንድ በዓል አከበርን፣ የምስጋና ቀን የሚባል። እኔ አሁን እሱ
እዚህ ሀገር እንዴት አድርጌ ላምጠው ብዬ ተመኘው። ምክንያቱም ምን እንዳስመኘ ታውቃላችሁ? ክርስቲያኑ ለመስቀል፣ የሆነ ሰው ለሬቻ፣ የሆነ ሰው ለጨንበላላ፣ የሆነ ሰው ለኢድ አልፈጥር፣ የሆነ ሰው እንደ ሰው የምንሰባሰብበት ማዕከላዊ በዓል እንዴት መፍጠር አልቻለም? መፍጠር መቻል፣ የምስጋና ቀን መፍጠር መቻል አለብን። ማንም ሰው እኔ አሁን እሱ ተመኝቼዋለሁ ለሀገሬ። በነገራችን ፈረንጆቹ የምስጋና ቀን በ17ኛው መቶ ክፍለ ዘመን በስደት አሜሪካ ከገቡ በኋላ ለመጀመሪያ ጊዜ አሜሪካን ሀገር እህል ዘርተው የመጀመሪያ እሸት የበሉበትን በብሉይ ኪዳን የበዓለ ሰዊት የሚባለው እነሱ ገልብጠው ለክብር ያበቁት በጣም ነው ደስ ያለኝ። እኔም በጣም ነው የወደድኩት ያንን በዓል። ያ ቢኮረጅ ነው ወደ ሀገራችን ቢመጣ ማዕከል አሁን እኮ የሚገርማችሁ ነው ማዕከል መገናኘት አልቻለም። ሁሉም ጽንፍና ጽንፍ ባለፈው ተናግሬያለሁ። አንዱ ፋሲል ግንብ ተገትሯል፣ አንዱ አክሱም ሐውልት ተገትሯል፣ አንዱ ሐረር ግንብ ተገትሯል፣ አንዱ ጥያ ትክል ድንጋይ ተገትሯል፣ አንዱ ባራዳጊ ተገትሯል። ሁሉም በየግንቡ ስር ተወትፏል። መሀል ላይ የሚያገናኝ የምስጋና ቀን አያስፈልግም ወገኖቻችን? እንዴት እንደ ሰው እንገናኝ? የዛሬ ሳምንት መጽሐፍ ምርቃ ላይ ተናግሬያለሁ። ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ አማኝ ሰማያዊ ሀሳብ ሲኖሩ፣ ይሄ ሶስቱ ሀሳብ የጎደለበት ሙሉ ሰው ሊባል አይችልም። ቪኤት ሊነዳ ይችላል። በእውነቱ የሬሳ መኪና ከሚነዳ ላይ ይቻላል። ምን ዋጋ አለው? ቪኤት ቢነዳ ሬሳ የሚነዳው መኪና ይባላል። ልጨርስ ነው፣ አይዟችሁ። ስለዚህ እኔ አሁን እዚህ ሀገር ግሪኮቹን ዶክተር ሄሮን በመጽሐፍ በዛ ትንታኔ በነገራችን ላይ ፈልጋችሁ ብታነቡት በጣም ደስ ይለኛል። እኔ ቆንጥር የምፈልገውን ነው ወስደው እሳቸው የበለጠ ፈትፍተው አሳምረውታልና ምንባቡ ላይ ፈልጋችሁ አንብቡትና የራሳችሁ ግንዛቤ ወሰዱ። በነገራችን ላይ መጽሔቶችን፣ ጋዜጦችን እነዚህ መጽሐፍትን የማንበብ ልምዳችን እየደከመ የመጣ ይመስለኛል። ምክንያቱም ብዙ ሰው ፌስቡክ ላይ ተጥሎ ይውላል። ፌስቡክ ላይ የሚገኘው ንባብ ምሳ በልቶ ሻይ እንደመጠጣት ነው። ሰምታችሁኛል? ሰው ምሳ በልቶ ምሳ ነው ሻይ ግዴታ? ምሳ በልቶ ሻይ መጠጣት አለመጠጣት ግዴታ ነው አይደለም። ፌስቡክ ላይ የምታገኙት ንባብ እውቀት ነው ብላችሁ ያሰባችሁ ካላችሁ በባዶ ወዳጅ ሻይ እየጠጣችሁ እየተቀቀላችሁ ነው ያላችሁ። እሱ እውቀት አይባልም። ተውት። እሱ መዝናኛ ይባላል። ብሎ እዚህ ቁጭ ብለው ሰዎቹ በልተው ጠጥተው ሲያገሱ የጻፉት ነው ያ። እንደገና ብዙ ሰው ፌስቡክ ላይ ተጥደው የሚውሉት ደግሞ ዩቲዩብ ላይ ተጥደው የሚውሉት አብዛኞቹ የማንበቢያ ጊዜ የላቸው። የሚገርማችሁ ነገር የማንበቢያ ጊዜ ስለሌላቸው ግምታቸውን ነው የሚያወሩላችሁ። ሰው ደግሞ ግምቱን ጥንቆላም ሊሆን ይችላል የግል ሀሳቡን የሚደፋብና እኔ አሁን የቫላንታይን ዴይ ነው ሰኞ ሲከበር የምንሰማቸው የሬዲዮ የቴሌቪዥን ማስታወቂያዎች ይዘገንናሉ። እኔ እንደ ሃይማኖት ጽድቅና ኩነኔ እያልኳቸው እንደ ዜጋ እንኳን የሚያኖሩን አይደል። በአደባባይ ዝሙት የሚሰበክባቸው ናቸው። በአደባባይ የሆቴሎች ማስታወቂያ ብትሰሙ ይዘገንናል፣ በጣም ያበሳጫል። ሴቶቹን አስባችሁበት ውጡ፣ በዚህ ቀን ዝሙት መፈጸም ተፈቅዷል ተብሎ ማስታወቂያ የሚነገርባቸው መንግስት ምን እንደሚጠብቅ አላውቅም። እውነቱን ለምን እኔ እንትና ወረረኝ እንትና ተኮሰብኝ እነዚህ የሚተኩሱት ይከፈሉ ነው። በየሆቴሉ ሰው የሚገሉ አሉ። እኔ ከባድ መሳሪያ ከሚተኩሱብን ይልቅ እነዚህ በቀይ ልብስ ሻማ እያበሩ የሚተኩሱብን መጥፎ ሰዎች አሉ። ገንዘብ እስካገኙ ድረስ ማንም ምንም ጉዳይ የሌላቸው በእውነት ሆዳቸው እስከሞላ ድረስ ጭንቅላታቸው የማያሳስባቸው ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው ሰዎች አሉና እኔ ቅደም ተከተሉ አይምታታብን። በጊዜያዊ ጉዳዮች መሰረታዊ ጉዳዮቻችን አንርሳ። ለምሳሌ የዛሬ 3-4 ዓመት እኔ አንድ ውይይት አድርገን ነበር ለ5-6 ሰዎች ነው። አዲስ አበባ ላይ እንደምታውቁት ግማሹ አዲስ አበባ ነው ስሟ ይላል፣ ግማሹ ፊንፊኔ ነው ይላል። እንዴ በጣም ቀላል እኮ ነው። አዲስ አበባ ፊንፊኔን ብትላት አዲስ አበባን ብትላት ከዕለት ዕለት እየጎሰቆለች ሄደች ከተማ ናት። ምንም ብትላት አንተ ለንደን መሆን አትችልም፣ ምንም ቶኪዮ መሆን አትችልም። እነዛ ከተሞች ዓለምን የገዙት በስማቸው አይደለም፣ በስልጣኔያቸው ነው፣ በምቹነታቸው ነው፣ በመስተካከላቸው ነው። እና እኔ ምን ብዬ አሰብኩኝ እዛ አንድ ሀሳብ አቅርቤ ነበርና አዲስ አበባ ግማሹ አዲስ አበባ ግማሹ ፊንፊኔ እያለ ካስቸገረ ለምን በአንድ ሀሳብ አንስማማም? በሸገር ሁለቱም ይስማማሉ። የሚገርማቸው አሁን ያጠናሁት አዲስ ነገር። ስለዚህ እኔ ከአዲስ አበባ ከፊንፊኔ ፊን ወስደን አፌ ሸገር ብንላትስ? የዛሬ 2 ወር ቴክሳስ አንድ ወዳጅ ምን አለኝ፣ እንደው እኛ ጭቅጭቅ ለምን የበዛ ይመስላል? የሪሶርስ እጥረት ነው አለኝ። ሰው ሌላ ምንም ሪሶርስ በቃ ዳቦ የለም፣ የሚበላ የለም፣ ግማሹ የሚቅምበት አጥቷል፣ የሚጠጣበት አጥቷል። ስለዚህ ጫት ቢያጣ የሚያመነዥከው ስም አያጣም።
መጠጥ ቢያጣ የሚጠጣው ደም አያጣም። ስለዚህ በጊዜ መጠጥ ያጣ ሰው ደም ይጠጣል። ጫት ካላቀረብክለት ሱሰኛ ሰው ማኘክ ይጀምራል። ስለዚህ እኔ ባካችሁ እስኪ እንደው አልማዙን ተወት አድርገን ስለ ውሃው እናስብ እስቲ። ኢየሱስ ክርስቶስ በወንጌል ላይ ይገርማቸዋል ምሳሌ አድርጎ የተናገረው እኔ ውሃ ነኝ፣ እኔ ሕይወት እንጀራ ነኝ፣ እኔ እረኛ ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ ነው የሚለው እንጂ እኔ ንጉሥ ነኝ፣ እኔ አንበሳ ነኝ፣ እኔ ነብር ነኝ፣ እኔ አልማዝ ነኝ፣ እኔ ወተት ነኝ አላለም። ወተት ቢሆንማ ድሆቹ የት ያገኙት ነበረ? ድሆቹ የሚያገኙት ውሃ ነኝ ነው ያለው ክርስቶስ። ስለዚህ መሰረታዊ በሆኑ ጉዳዮች ላይ እንስማማ። እኔ በዚህ 10-15 ዓመት ውስጥ ካነበብኳቸው መጻሕፍት የተረዳሁትን ነገር ምን መሰላችሁ? አሁን ግለ ታሪክ መጻሕፍት እየተጻፉ ነው ታውቃላችሁ አይደል? እንደው በእነሱ በጣም አተኩራቸው አሉ። በተለይ እነዚህ ሽማግሌዎቹ የጻፏቸው የህይወት ታሪኮች አሉ። የነ ተክለ ጻድቅ መኩሪያ፣ የነ መርስዔያዝን ወልደ ቂርቆስ፣ የነ በጅሮን ተክለ ሐዋርያት፣ የነ ራስ ምሩ ሌሎችም ጽፈዋል። እነዚህ በፖለቲከኞች የጻፉትን ተውት፣ እሱ ለጠቅላላ እውቀትም እንኳን የሚጠቅም አይመስለኝም። እየሸመጠጡ የጻፉት እሱን ተውት። የተፈጸመውን ታሪኩ ይክዱናል እኮ ይገርማቸዋል። የሞተው ሰውዬ እያለ የለም አልሞተም ብሎ የመካዳል እነሱን ተዋቸው። እነሱ አልተረጋጉ አረፍ አልከቱት አንሰማም። እሱ እኔ አሁን የተረዳሁት ነገር እነዚህ የሰሜን ሸዋ መሳፍንት መኳንንት አዲሲቱን ኢትዮጵያ ለመፍጠር ያደረጉትን ጥረት ማንም ያጤን የለም። እኔ አሁን ነው የገባኝ። እነዚህ ሰዎች እኮ ይሄን ነገር ለመስራት በጦር ይሆንም በጦር ያቃታቸው ምን ያደርጋሉ? ልጆቻቸውን ያጋባሉ። ለጎንደሩ ይድሩለታል፣ ለትግራዩ ይድሩለታል። ለምሳሌ ንግስት ዘውዲቱ እኮ ለትግራዩ መስፍን ተድረው ነበረ። ዘነበ ወርቅ የሚባል ሐኪም ቤት ታውቃላችሁ አይደል? እሳቸው እኮ ለትግራዩ መስፍን ተድረው በወሊድ ምክንያት ሞተው ነው ሆስፒታል የተሰየመላቸው። እኔ አሁን ከዚህ ቤትም ተናግሬ ነበረ። እንደው ምን አለ ፖለቲከኞች በሌላ እንኳን ባይረዱን ልጆቻቸውን በማጋባት እርቅ ቢያመጡ። ግን ይጋባሉ ወይ ነው መጀመሪያ? ይጋባሉ ወይ? እሱ ጥያቄ ነው። እና እነዛ ሰዎች ውሃውና አልማዙ እነዛ መሳፍንት መኳንንት ዛሬ ስማቸውን የምናጠፋቸው በዝባጆች አውዳሚዎች እያል ስማቸውን የምናጠፋቸው ሰዎች በበቅሎ ተጉዘው የኢትዮጵያ ግዛት እስከ ኦጋዴን ነው፣ እስከ መረብ ነው፣ እስከ ዳር በበቅሎ ተጉዘው እኮ ነው። ይገርም። በፈረስ ተጉዘው ከመሃል ሸዋ ተነስተው አዋደው አስማምተው ኢትዮጵያ የምትባል በነገራችን ላይ የአድዋ ድል ራሱ በዋናነት የነዚህ መሳፍንትና መኳንንት ውጤት ነው። እኛ እኔ የሰሜን ሸዋ ተወላጅ አይደለሁም እንዳትበሳችሁ አደራችሁ። ማርያምን